ሰብስክራይብ የምናረጋቸው ሰዎች የማናቃቸው የማያውቁን ነገ ብንወድቅ ሊረዱን የማይችሉ ሰዎች ናቸው። ገባችሁ? እና አብሪሽስ እነ ሩታስ። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድ የቻናሌ ቤተሰቦች በያላችሁበት የአላህ ህዝነትና ሰላም አይለያችሁ። ሁላችሁንም ሰላም ማለት ተወዳለሁኝ። ያው እንግዲህ በመጀመሪያ ዛሬ በአንዳንድ በአገሬ ልጆችና በምርጥ ጓደኞቼ ብዙ አይነት አስተያየት ይሰጥባቸዋል ዩቲዩበር ናቸውና በእነሱ ጉዳይ አንዳንድ ነገር ለማለት ነው የመጣሁት። እሱ ምንድነው? የሁላችንም እንደምናውቀው የሰው ልጅ ሲባል ትችት ይበዛበታል እኔንም ጨምሮ እና በዚሁ አጋጣሚ ማለት የምፈልገው ለቻናሌ አዲስ የሆናችሁ ሰዎች ሰብስክራይብ፣ ላይክ ማድረጋችሁ እንዳትረሱ እና ዛሬ እስኪ ስለ ሁለት ሰዎች አንዳንድ ሀሳቦችን እናንሳና ስለነሱ አንዳንድ ነገር የምናወራ ይሆናል። አንደኛው ሩታን ስንወስድ፣ ሁለተኛው አብርሃምን ስንወስድ ሁላቸውንም እናውቃቸዋለን። ከዚህ በፊት የነበራቸውን ላይፍ ሩታ ምን አይነት ሰው እንደነበረች፣ አብሪሽ ምን አይነት ሰው እንደነበረ ለሁላችንም አዲስ አይደለም። ግን ደግሞ ዛሬ ላይ ብዙ ሰው ትላንት ከሚጠብቃቸው ከነበሩበት ነገር አንድ ስቴፕ ሁለት ስቴፕ ከፍ ብለው ሲታዩ ሁለቱም ጋር ትችት ይበዛባቸዋል። ገብቷቸዋል አይደለ? እዚህ ምድር ላይ ደግሞ ያለን የሰው ልጅ ሲባል አደለ የገዛ ጓደኛውን አደለ የአካባቢውን ልጅ ይቅርና በቃ አንዳንዱ መጽሐፍ ቅዱስን ያማል፣ አንዳንዱ ቁርአንን ያማል። አሉ እኮ ለዓለም ሕዝብ እንኳን የተላኩ ነብዩን የሚያማ ሕዝብ አለ እዚህ ምድር ላይ ማለት ነውና በጣም ብዙ ሰው ይተቻቸዋል። በጣም ብዙ ሰው በማይጠበቁበት ቦታ ስማቸውን ያነሳል። የማይሆን ስያሜ የሚሰጣቸው ብዙ ጊዜ ያለው እኔንም እንደዚሁ በግል የሚጠይቁኝ አሉ። ገብቷቸዋል አይደለ? ከሌ እንደዚህ የነበረ ልጅ ዛሬ እንደዚህ ሆኖ፣ እንደዛ የነበረች ልጅ ዛሬ እንደዛ ሆና ምናምን እነሱ ትላንትና ምንም ሊሆኑ ይችላሉ። ገብቷቸዋል አይደለ? ዛሬ ግን እነማን ናቸው? ገባ? አብርሃም ምን አይነት ሰው ነው? ሩታ ምን አይነት ሰው ነች? ገብቷቸዋል? በቃ በትላንት ማንነታቸው ያላችሁት አሁንም እነሱን በትላንትና ማንነታቸውን የምትተቿቸው ሰዎች ናችሁ። በእነሱ ትላንት ማንነት ያላችሁት እነሱ ዛሬ ላይ አላህ ብሎላቸው አላህ አግርቶላቸው ጎበዝ ሆነዋል። በቃ ሰርተው ነው ያገኙት፣ ደክመው ለፍተው ነው ያገኙት። የሆነን ሰው ጠይቀው የሆነን ሰው አስቸግረው ወይ ደግሞ እንደ ብዙዎቻችን ሰርቀው ምናምን አይደለም። ገባችሁ አይደል? በቃ አይዲያ መጡ፣ ፈጠሩ፣ ምን አሉ፣ ቢዝነስ የሚገኝበትን መንገድ አመቻቹና ወደ ቢዝነሳቸው ገቡ። ገብቷችኋል አይደለ? ይሄ ምንድነው? በቃ ጀግንነት ነው፣ ለውጥ ነው። በቃ አለ አይደለ? እኔ ደግሞ አንዳንድ ሰዎች ላይ በጣም የምናደደው ነገር የሰው መለወጥ፣ የሰው ትልቅ ደረጃ አንድ ስቴፕ ሁለት ስቴፕ ከፍ ማለት የማይመቻችሁ ሰዎች አላችሁ። እኔ ወላሂ በጣም ብዙ ዩቲዩበሮችን አውቃለሁ አይደለ? እዚህ ቡታጅራ ይቅርና ክፍለ ሀገር አዲስ አበባ ወደ ባህር ዳር ምናምን ወሎ አካባቢ ምናምን የማውቃቸው ዩቲዩበሮች ቲክቶከሮች አሉ። ገብቷችኋል አይደለ? ምንድነው ቲክቶከሩም ለቢዝነሱ ነው ቲክቶከር የሆነው። ገብቷችኋል? ጌም ይጫወታል፣ አንበሳ አበባ የሆነ ነገር ሲሰበሰብለት ኮይን ይሰበስብና ያቺን ኮይን ወደ ሳቢ ቀየረና ወደ ገንዘብ ቀይሮ የሆነ ነገር ላይ ይደርሳል። ገባችሁ አይደለ? እነሱን ፎሎ የምታረገው ሰብስክራይብ የምታረጓቸው የማተቿቸው የምታደንቋቸው ኮሜንት ላይ ገብታችሁ በርቱ የምትሏቸው ሰዎች ናቸው። እንግዲህ ዛሬ የእኛን ሀገር ልጆችን የምተቹትና የምትንቁት አውቃለሁኝ። እኔም በዚህ ቪዲዮ ከአሁንም በኋላ በምመጣባቸው ቪዲዮዎች ብዙ ትችት በጣምም እንደሚወደኝ ሰው የሚጠላኝም የኔን አንድ ስቴፕ ሁለት ስቴፕ ከፍ ማለት የሚወደው ሰው እንደሌለ አውቃለሁኝ። ግን እኔ ወላሂ ነው የምላችሁ በቃ ከኔም ጨምሮ እኔም ያው ንጹህ ነኝ ፍጹም ነኝ እያልኩኝ አይደለም። እኔ እተቻለሁ፣ እኔ ማማለሁኝ። ግን አንዳንዴ እስኪ አካባቢያችን ልጅ ሆኖ ትልቅ ደረጃ ላይ ሲደርስ ሲለወጥ ሁላችንም ደስ ይበለን። ምን ችግር አለው? ገብቷችኋል አይደለ? ባዳ እንኳን መጥቶ ሲለወጥ እናደንቃለን፣ ደስተኛ እንሆናለን አይደለም ነው? ገባችሁ? ሰብስክራይብ የምናረጋቸው ሰዎች የማናቃቸው የማያውቁን ነገ ብንወድቅ ሊረዱን የማይችሉ ሰዎች ናቸው። ገባችሁ? እና አብሪሽስ እና ሩታስ ነገ አንዱ በሆነ ነገር ቢዝነስ ፉክትክ እያለ ባይሳካለት ሩታን ሄዶ አካሌ እንደዚህ ብሎ ቢል የሆነ ነገር ታስጀምርለታለች፣ ወደ ቢዝነስ ታስገባዋለች። አብሪሽን ሄዶ ቢጫን በዛው ልክ እናውቃለን። አሁን ቡታጅራ ደስ የሚል ቲክቶከሮች አሉ፣ ምርጥ ዩቲዩበሮች አሉ። ገብቷችኋል አይደለ? ልክ ሁላችንም እኔም በግሌ ብዙን ሰዎች የምተቻቸው ሰዎች አሉ፣ የምወዳቸውም የምከተላቸውም ሰዎች አሉ። ግን የወደድኳቸውም
የጠላኋቸው ምክንያት አለኝ። ገብቷችኋል አይደለ? ግን ደግሞ ሚዲያ ላይ እየወጣሁኝ ወይ ደግሞ የሆነ ቦታ እየሄድኩኝ አይደለም ያንን ሰው እንደጠላሁት እንዲህ በጣም ጠሏለሁ ብዬ አይደለም። ገብቷችኋል አይደለ? ጠላሁት ኦኬ፣ ራሴን እንደጠላሁኝ እኖራለሁ እንጂ የሆነ ቦታ ሄጄ የእነሱን ክብር በሚነካ መልኩ ልነካቸው አልችልም። እና ብዙ ጊዜ ስለማይ ነው እኔ ብዙ የምተቿቸው ሰዎች አላችሁ። ገባችሁ አይደለ? ዛሬ ላይ እነሱ ዛሬም በዚህም ልክ ሆነው እየተወራባቸው ነው። ገብቷችኋል? ለእነሱ መወራት ደግሞ ብርቅ አይደለም። እንደዚህ እኮ ነው እከሌ እንደዚህ ነች እንደዚህ ምናምን ብትሉ ግድ አይሰጣቸውም። ገባችሁ? ሁሌ ሳቢ አራዳ ልጅ ይመቻቸው። እኔ ወላሂ በጣም ነው ማደንቃቸው። በጣም ከሚመቹኝ ዩቲዩበሮች እኔ እና አብሪሽ ብዙዎቹ አሉ። ነገ ከነገ ወዲያም ደግሞ በእነሱ በእንደዚህ በአንዳንድ ቪዲዮ እመጣላችሁ ይሆናል። ገብቷችኋል አይደለ? ከእነሱም ጋር ደግሞ በቪዲዮ እመጣላችኋለሁ። ገባችሁ አይደለ? እና ምን ለማለት ፈልጌ ነው፣ በጣም የሚመቹኝ አሉ። መልካም ሰው አለ። ገባችሁ? የሀገሩን ልጅ ብቻ ዘረኝነት፣ ይሄ የሃይማኖቱ ምናምን የማይበግራቸው ገብቷችኋል። የተቸገረ አይተው ማለፍ የማይችሉ፣ የተራበ አይተው ማለፍ የማይችሉ፣ የተጠማ አይተው ማለፍ የማይችሉ እነዚህ የኛ አካባቢ ዩቲዩበሮች እና የኛ አካባቢ ቲክታከሮች ናቸው። ገብቷችኋል አይደል? አይተናል ሰሞኑ ለፍች እንኳን በዓል በሙስሊሞችም ኢድ በክርስቲያኖችም ፍች ሰዓት ብዙዎቹን አይተናል። መልካም መሆናቸው የመልካም ስራ ተምሳሌት መሆናቸው ብዙዎቹን ምሳሌ መጠቀም እንችላለን። ግን ደግሞ ሰው እንደዚህ ስላደረገ የሆነ ነገር ደግሞ አይኖርበትም አይደለም። ሁሉም የሰው ልጅ ሲባል ሁላችንም የሰው ልጆች ኔጌቲቭ ኳሊቲ የሆነ ነገር አለን። ገብቷችኋል አይደለ? ግን ደግሞ 70 በ30 ነን። ገብቷችኋል? ኔጌቲቭ የሆነ ነገር 30% ቢኖርብን ፖዚቲቭ የሆነውን ነገር ግን 70% ልንሆን እንችላለን። ግን ደግሞ የምንተቸው በየትኛው ነው? በመልካምነታችን አይደለም፣ በመጥፎ አከሌ እንዲህ ያለ እንደዚህ ያወጣ እንደዚህ ያደረገ እንደዚህ ብሎ እንደዚህ ፈረጠ ምናምን በቃ ይህን አይነት ነገር ይቅር ለማለት ነው ዛሬ መጣሁት። ያው እንግዲህ ለኔም ቻናል አዲስ የሆናችሁ ሰዎች ላይክ ሰብስክራይብ ማድረጋችሁ እንዳትረሱ። ሁላችሁም እየገባችሁ ሰብስክራይብ አድርጉኝ። እንግዲህ ያው አዲስ ዩቲዩበር ነኝ፣ አበረታቱኝ። ከዚህም በኋላ ደግሞ በምርጥ በመልካም ስራ በበጎ ስራ ለህዝቡ ትምህርት በሚሆን ስራ እመመለስላችሁ ይሆናል። ግን ደግሞ ያው ዛሬ በሩታና በአብርሃም ጉዳይ ነው ሀሳባችን። ሩታም ራሱ የቻለ ኔጌቲቭ የሆነም ነገር ፖዚቲቭ የሆነ ነገር አላት። አብርሽም ኔጌቲቭ የሆነ ፖዚቲቭ የሆነ ራሱ የቻለ ነገር አለው። ግን ደግሞ እኛ ሁሌ መከተል ያለብን ሩታ መልካም ነገር ካላት ምንድነው ሩታን በመልካም ነገሯን ማየት። ገባችሁ አይደል? መልካም ነገሯን ማሰብ፣ መጥፎ ነገር ይኖርባታል አይደለ? መተው። ገብቷችኋል? እኔ ለምሳሌ እንደ ሙስሊም እንደ ራሴ እንደ ግሌ ሃይማኖት የሰውን ደካማ ጎን ተከተል ወይ ደግሞ ሰው 100% እንኳን ኔጌቲቭ የሆነ ነገር ቢኖርበት ኔጌቲቭነቱን አይተህ ጥላው ብሎ የኔ እምነት ይሄንን ትምህርት አያስተምረኝም። ገብቷችኋል አይደለ? የኔ እምነት ምንድነው የሚያስተምረኝ? ሰው መጥፎ ነገር ካለበት በሚሰራው መጥፎ ነገር ከቻልክ ከልክለው፣ ካልቻልክ በቀልብህ ጥላበት እንጂ ያንን መጥፎን ነገር የሚሰራውን ወይ ደግሞ መጥፎ የነበረውን ሰው ጥላ ብሎ የሚያስተምረኝ እምነት የለምና እኔ በግሌ ለማለት የምወደው ነገር እና አብርሽ በጣም ምርጥ፣ እኔ በጣም ይመቹኛል ወላሂ። አብርሽም እና ሩታም ሌሎቹም እና ቡሩኬ ምናምን ብትሉ ሁሉም ይመቹኛል። በጣም ወዳቸው ቢግ ሪስፔክት የማደርጋቸው ዩቲዩበሮች የቡታጅራ ዩቲዩበሮች ይመቻችሁ፣ ወዳችኋለሁ። አብርሽ ይህንን ቪዲዮ እናንተም ጋር ከደረሰ በጣም ነው ወዳችሁ፣ በጣም ነው ማከብራችሁ። እነ ሩታም ሌሎቻችሁም እነ ቡሩክ እነ ፏድ ምናምን ወዳችኋለሁ፣ አከብራችኋለሁ። በያላችሁበት ሰላማችሁ ይብዛልኝ። ሁላችሁንም በርቱልኝ እላለሁ። ባላችሁበት መልካም ነገር በምትሰሩት መልካም ስራ በምትረዱት እርዳታ ገብቷችኋል አይደለ? ሁላችሁንም ፈጣሪ ይቀበላችሁ ለማለት ወዳለሁኝ። ይመቻችሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ወዳችኋለሁ።